አይፎን ስልክ ይዛችሁ ቪዲዮ በስልካችሁ ኤዲት ማድረግ የማትችሉ ከሆነ እነዚህን 5 ቪዲዮዎች ካያችሁ በእርግጠኝነት የራሳችሁን ቪዲዮ በደንብ አድርጋችሁ ኤዲት ማድረግ ትችላላችሁ። ታዲያ ይሄ የመጀመሪያው ነው። ኤዲት የምናደርግበትን አፕሊኬሽን ዳውንሎድ እናደርግና ሴትአፕ እናደርጋለን። አፕሊኬሽናችን አዶቤ ፕሪሚየር ፕሮ ነው። አፕ ስቶር ላይ በመግባት ሰርች ካደረጋችሁ ታገኙታላችሁ። ይሄንን ይመስላል። ታዲያ ኢንስቶል ካደረጋችሁ በኋላ አፕሊኬሽናችንን እንከፍተዋለን። አፕሊኬሽኑን ስትከፍቱት እንደዚህ አይነት ኢንተርፌስ ታገኛላችሁ። ይሄንን ይመስላል። እዚህ ጋር የተለያዩ አይነት ቴምፕሌቶች አሉ። እዚህ ጋር የተለያዩ አማራጮችን ታገኛላችሁ። ለዩቲዩብ የሚሆን ሾርት፣ ያው ለኢንስታግራም የሚሰራል፣ ላይፍ ስታይል፣ ቢዩቲ፣ ትራቨል፣ የተለያዩ ኦፕሽኖችን የተለያዩ ቴምፕሌቶችን ከስተማይዝ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ጀስት ዩስ ቴምፕሌት በማለት የምትፈልጉትን ቪዲዮ ከአልበማችሁ ላይ አድ በማድረግ የራሳችሁን የሆነ ሪል መስራት ትችላላችሁ ማለት ነው። ነገር ግን እኛ ፎከስ የምናደርገው የራሳችንን ቪዲዮ እንዴት ከስክራች ከዜሮ ኤዲት ማድረግ እንችላለን። ለኢንስታግራም ሊሆን ይችላል፣ ለቲክቶክ፣ ለዩቲዩብ፣ ለፌስቡክ። ታዲያ ለዚህም በቀላሉ የምንጀምረው እዚህ ጋር አድ የምትል ወይም ደግሞ የፕላስ ምልክት ያላት ሳይን አለች። እሷን እነካታለን። እሷን ስነካ በእንደዚህ አይነት መልኩ ወደ ጋለሪያችሁ ወይም ደግሞ ወደ አልበማችሁ ይወስዳችኋል። ከዚህ ከአልበማችሁ ኤዲት ማድረግ የምትፈልጉትን ቪዲዮ እንመርጣለን ማለት ነው። እኔ ከነዚህ ውስጥ የተወሰኑ ቪዲዮዎችን እመርጣለሁ። የተለያዩ የላይ ሴታፖችን ለማሳየት የቀረጽነው ቪዲዮ ነው። ይህንን ኤዲት በምናደርግበት ጊዜ በእነዚህም ቪዲዮዎች በጣም ብዙ የሚቆረጡ ነገሮች እና የምንጠቀማቸው ኢፌክቶች፣ ሳውንዶች ስላሉ በዚህ ኤዲቲንግ ፕሮሰስ ውስጥ በደንብ አድርጋችሁ ሁሉንም ነገር መማር ትችላላችሁ ብዬ ስለማስብ ነው። ስለዚህ እነዚህን ነገሮች ከመረጥን በኋላ ኔክስት እናደርገዋለን። ፕሮሰስ ያደረግና ጠቅላላ እዚህ ጋር እንደምታዩት ቪዲዮችን በእንደዚህ አይነት መልኩ እያንዳንዱ እዚህ ከታች ታይም ላይናችን ላይ ይመጣል። ይሄ የመጀመሪያው ስቴፕ ነው። ስለዚህ አፕሊኬሽኑን ዳውንሎድ አድርጋችሁ ኤዲት ማድረግ የምትፈልጉትን ቪዲዮ አፕሊኬሽን ውስጥ በእንደዚህ አይነት መልኩ ካስገባችሁ በኋላ ኔክስት ፕሮሰሱን ደግሞ አብረን እንቀጥላለን። 4 ቪዲዮ ይቀረናል።